አሁን የተፈጠረውን አጠቃላይ ነገር እንደ ዳሰሳ ላንሳላችሁ። ቤተክርስቲያን የወሰነችው ውሳኔ በአጭር አማርኛ የዘገየ ነው። እንነጋገርበት ከተባለ የዘገየ ነው፣ ግን የወሰነችው ውሳኔ ትክክል ነው። መዘግየቱ ጉዳት አለው፣ ጥቅምም አለው። ስለዚህ የተዘገየው ነገር በአንድም በሌላ ጥቅም አለው፣ ጉዳት አለው። ግን ሁላችሁም እንድትሰሙ ነው፣ እንድትማሩበት። በመጀመሪያ ደረጃ ይመሩበት ከነበረው 7 አህጉረ ስብከት 5ቱ አህጉረ ስብከትን አነሷቸው። በቅዱስ ሲኖዶስ እንግዲህ ግልጽ የሆነ ደብዳቤ አለ። ይሁንና የነዚህ የአምስቱ ሲታይ የሁለቱም መታየት ነበረበት ብዬ አስባለሁ። ለዛውም ለምንድን ነው ይሄ ጉዳይ እነሱንም የጨመረ ያልሆነው ብለን እንኳን ለመጠየቅ ዛሬ ምንም ልንል አንችልም። ሁሉንም ነገር በአንዴ እኚህ ሰው ካላቸው ነገር የተነሳ ያዩት ነገር አለ። አባቶች ጥበበኛ ናቸው። በቃ ግን ዘግይተዋል። ይልቁኑ ደግሞ ከሌሎቹ ደግሞ ያልተናነሰ ጥፋትና እርምጃ የተደረገባቸው ቦታዎች እነዚህ ሁለቱ ናቸው በእውነት ለመናገር። ስለዚህ እንግዲህ እዚህ ጋር በምታዩ ደብዳቤ ቀጥታ ላንብብ። ዛሬ ከጋምቤላ ያው ከትላንት ወዲያ ነው የተነሱት። ያንንም ስቴፕ አውቀዋለሁ። ቅዳሜ ወደ ፕሬዚዳንቷ ቤት ሄደው ነበረ። ፕሬዚዳንቷም ልታገኛቸው አልፈለገችም። ከዛ በኋላ እሑድ ዕለት እንግዲህ ቅዳሜውኑ ወደ ሌላ ቦታ ጉዞ ጀመሩ። ጉዞ የጀመሩበትን ነገር በዩቲዩብ ላይ አስቀምጫለሁ። በሁለት ዓላማ ነው። አንደኛ 1.5 ሚሊዮን ብር አዘጋጁልኝና እናንተ 18 ወይም 19 አጥቢያዎችን አንድ አህጉረ ስብከት አደርጋችኋለሁ። አንድ ልክ እንደ ጋምቤላ አደርጋችኋለሁ። እናንተ 1.5 ሚሊዮን ብቻ አምጡ። አንድ ሁለተኛ ነገር በእያንዳንዳችሁ ሰራተኞች ላይ 10 ሺህ ብር ደሞዝ ይጨምርላችኋለሁ። ስለዚህ ይህም ብለው በግልጽ እንግዲህ እሳቸው ከጋምቤላ ወጥተው ፊት እንደተነሱ ደብዳቤም ቀን ላይ ከኤርፖርት በሞተረኛ የመጣላቸው ደብዳቤ አለ። ስለዚህ ቀጥታ ጉዳያቸውን ትተው ያው የወሰዷት መኪና አለች፣ የቄለም ወረዳ ታርጋ የተበተነች መኪና አለች። እሷን ይዘው እንግዲህ እንደምታውቁት ወደ መንገሽ ቀጥታ ሄደዋል ማለት ነው። መንገሽ እንግዲህ የጠበቁት ነገር አልሆነም። የተሰበሰበው ገንዘብ እንግዲህ አንድ ተለምኗል። እሳቸውም ግን ያው ስልጣን መስሏቸው እኛ የምንናገረው ምንም አይፈጸምም ከሚል መረጃ እያዩ አንስተው እንግዲህ 100 ሺህ ሰጥቷል። አንደኛው ደግሞ 40 ሺህ ሰጥቷል። መጨረሻ እንግዲህ 4 ፖሊሶች በሁለት መኪና፣ አንዱ መኪና እንደምታውቁት የቄለም ወረዳ ነው፣ አንድ ሌላ መኪና አድርገው ቀጥታ ወዴት ይመጣሉ? ወደ አዲስ አበባ ይመጣሉ። ጅማ ላይ እንደደረሱ ነበር እኛ ነገሮችን ያየነው ማለት ነው። ከጅማ ካልተነሱ ግን ኢንፎርም አናደርግም አንሰራም የሚል ነበረ። ከጅማ እንደተነሱና ወደ አዲስ አበባ ጉዞ እንደጀመሩ አንደኛው መኪና የቄለም ወረዳ ቢመጣ አዲስ አበባ ላይ እንዳያችሁት ላስት ዊክ ላይ ብፁዕነታቸው ከባድ ትዕዛዝ ደብዳቤ ያጸፈው መኪናዬን ተብሎ ተወስኗልም፣ ደብዳቤ ወጥቷልም፣ መኪናውን በአስቸኳይ ለቄለም አውራጃ እንድትመልሱ የሚል ግልጽ ደብዳቤ ነበር። ስለዚህ መኪናውን እዛው ጥለውት ጅማ የጣሉት ሌላ ቦታ አይታወቅም። በአንደኛው መኪና አዲስ አበባ ገብተዋል። ስለዚህ የመጀመሪያው ውሳኔ ላንብብላችሁ። የግንቦት ሲኖዶስ ውሳኔ ቃል በቃል ነው ማነብላችሁ። እኚህ ሰው ማን እንደነበሩ ቤተክርስቲያን ታውቃለች፣ በደንብ ታውቃለች። ከዛ በኋላ ረገጥ አድርጌ ደግሞ በዚህኛው የተካሄደው ደግሞ የከፋና የከረፋ ብዬ ነው የምናገረው ማለት ነው። እኔ እንዳልኳችሁ አልደራደርም፣ በቤተክርስቲያን ጉዳይ፣ በእውነት ጉዳይ አልደራደርም፣ በሀገሬ ጉዳይ አልደራደርም። መክፈል ያለብኝን ነገር የምከፍለውም እውነት በሚባል ነገር ውስጥ ነው እንጂ መልመጥመጥ ይቻላል፣ ውይኔ ይቅርብኝ ማለት ይቻላል። ግን እንዳልኳችሁ ነው። አንዳንድ የያዝናቸው ሰነዶችን በሚሊዮን ገንዘብ ተቀብለን ሆዳችንን ልንሞላ ምቾታችንን ልናደላለን እንችላለን። እኛ ተደላድለን፣ ቤተክርስቲያን ግን እንዴት ትጎብጣለች? ስለዚህ እንደዚህ አይነት ሰዎች መነሳት አለባቸው። ዓርብ ዕለት እንግዲህ ቋሚ ሲኖዶስ
ጽኑ ሐሳብ ወስኗል። ቅድም ብያቸዋለሁ፣ ባለፈው ነግሬያቸዋለሁ። የሰው ኃጢአት የእያንዳንዳችን እንሸፋፈናለን። የእኚህ ሰውዬ ግን ተራራ በጋቢ እንደማይሸፈን እንዲሆኑብናል ብለዋል። ከዚህ በፊቱ የዛሬ ወሩን ውሳኔ ላሰማችሁ፣ ይሄው ማየት ትችላላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጽሕፈት ቤት 251 እዝባር 902 እዝባር 2018 200918 በደንብ ስሙ። ለብፁዕ አቡነ ሩፋኤል የጋምቤላ ክልል የቤንሻንጉል ጉሙዝ አሶሳ አህጉረ ስብከት ሊቀ ጳጳስ ብፁዕነቱ ሲመሯቸው በቆዩባቸው አህጉረ ስብከት ቀኖናዊ ጥሰት የንብረትና የሀብት ጥፋት የፈጸሙ መሆኑን ገልጸው በአህጉረ ስብከቱ የሚገኙ ካህናትና ምዕመናን ባቀረቡት አቤቱታ መነሻ የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ወደ ስፍራው የላካቸውን ልዑካን ያቀረቧቸውን አስተዳደራዊ የኦዲት የመንበረ ፓትርያርክ ጠቅላይ ቤተ ክህነት አስተዳደር ጉባኤም ያስተላለፋቸው ውሳኔ በንባብ በማዳመጥ የአቤቱታ አቅራቢዎቹ ቃለ መጠይቅ የሚያሳዩ ቀረጻዎችን ጭምር ሰምቶ በሰፊው የተወያየ የቅዱስ ሲኖዶስ ምልዓተ ጉባኤ የቀኖና ጥሰቱን የአሰራር ግድፈቱ እንዳይቀጥል ሕገ ስርዓት ጠብቀው የጋምቤላ ክልልና የቤንሻንጉል ጉሙዝ አህጉረ ስብከትን ብቻ እንዲመሩ ውሳኔ ለብፁዕነታቸው በደብዳቤ እንዲገለጽ የቅዱስ ሲኖዶስ ጽሕፈት ቤት በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ያው በዝባር የተጻፉትን ማነብላችሁ ውሳኔ ተከታትለው እንዲያስፈጽም ግንቦት 03 ቀን 2018 ባደረገው ስብሰባ ወስኗል። ስለሆነም በማን አለብኝነት በደንብ ስሙ፣ ሕገ ቤተ ክርስቲያንን በመዳፈር የፈጸሙትን ቀኖናዊ ጥሰት፣ የሀብት ንብረትን ክፍተት፣ ከፍተኛ ጥፋት እንዳይደገም ተገቢው እርምት መስጠት አስፈላጊ ሆኖ በመገኘቱ አንድ ከዚህ በኋላ ከሌላ እምነት የሚመጡ አዳዲስ አማኝ በቂ ትምህርት ሳይሰጣቸው ብቃት ሳይረጋገጥ የሰማያዊ የስርዓት አምልኮ ማስፈጸሚያ የሆነውን ስልጣነ ክህነት ምንኩስና ስለማይገባው ሰው ያለ አግባብ እንዳይሰጡ በአጣሪ እንኳን ሪፖርት እንደተገለጠው በሰሞነ ሕማማት እርጅን እንዳያከናውኑ፣ ከምግብ ሰዓት በኋላ ክህነት እንዳይሰጡ፣ የጽላት ቡራኬ እንዳይፈጽሙ፣ ማዕረገ ቅስና በሌላ አገልጋዮች ጽላት ከቦታ ወደ ቦታ እንዳይዘዋወር፣ ከስርዓተ ቤተ ክርስቲያን ውጪ በሆነ መንገድ የገዳማት ስያሜ ለአንድ ቤተ ክርስቲያን የሚያስፈልገውን በቂ ቁጥራቸው ከሚያስፈልገው በላይ ቁጥራቸው በርካታ የሆኑ ተደራራቢ ጽላቶች እንዳይሰጡ፣ በቀኖና ቤተ ክርስቲያን ባልተፈቀደበት ሁኔታ በቀዳመ ስዑር ዕለት በግዴለሽነት በቸልተኝነት የተፈጸመ የቤተ ክርስቲያን ቡራኬና ሌሎችንም ቀኖናዊ ጥሰት እንዳይደገሙ ይላል። አንደኛው እንዳይደገሙ። ታዲያ እኚህ ሰው ማንንም ከጴንጤ እያመጡ ማንንም ከሙስሊም እያመጡ መነኩሴ፣ ቄስ፣ ካህን እያደረጉ እኔን ራሱ ቢያገኙኝ እሳቸው ቆሞስ ሊያደርጉኝ ይችላሉ። ምንም ችግር የለባቸውም። ያው እነ ግርማ መስቀል የጨበጡትን አይነት ደግሞ በጣም በቀለለ ሁኔታ እንደዚህ ያደርጋሉ። ይህን ነገር እንዲያቆሙ እንዳይደገም የሚል ትእዛዝ ነበር የተሰጣቸው። አንድ በሉ። ከዛ በኋላ ጋምቤላዎች ካላችሁ ታብራራላችሁ። ቀጣይ ሁለተኛ ቀጥይልኝ። ሁለተኛ የሚለውን ቀጥይ። ሁለተኛ ቅዱስ ሲኖዶስ ከተወያየና የሰላም በደንብ ስሙ፣ የሰላም ልዑካን ከተመደበበት አሰራር ውጪ የሆኑ ከተለያዩ አካላት ጋር የሚደረጉ ህገወጥ ግንኙነትና አካሄድ ቤተ ክርስቲያንን ላልተፈለገ ፍረጃ የሚዳረጉ ከመሆኑን ባሻገር ካህናትንና ምዕመናንን ለደህንነት ስጋት የሚያጋልጡ
ስለሆነ ቅዱስ ሲኖዶስ ብፁዕነቶን በልዑክነት ባልመደበበት ሁኔታ በግሎ ከታጣቂዎች ጋር የሚያደርጉትን ያልተገባ ግንኙነት እንዲያቋርጡ ከሸኔ ጋር እንደምታውቁት ካህን ተገሎብናል። በዚህ አጋጣሚ አደራ ምላችሁ ካሉ እኛ አባት ፈልጌ አጥቻቸዋለሁ። እኛ የተገደሉት አባት ቤተሰብ ማግኘት የሚፈልጉ ሰዎች አሉ። እንዲሁም ካህናቱን እኛ ካህናት የተረፉትን ካህን ማግኘት የሚፈልጉ ሰዎች አሉ። ፈልጌ አጥቻቸዋለሁ። እዚህ መጥተው ነበር። ካሉም መጋቢ ስርዓት እንዲገቡልኝ ይፈልጋል። አንዳንድ ዲያሎጎች ካሉ ሚዩት አድርጉ። ሞዴሬተር የሰጧችሁ አላየሁኝም። እኔ እዚህ ጋር ነው ቴንሽኔ። ስለዚህ አስገድለዋል። ለዛውም አንዳንድ የድምፅ ልውውጦች ብትሰሙ ከገሊት ሽጉጡን ወስደ እሺ፣ መጋቢ ስርዓት መጥቶ እሺ፣ ግቡ እርሶ ይፈለጋሉ። ከገሊት ሽጉጥ ወስደ ድፋው የሚሉበት ንግግር ሁሉ አለ። ታምናላችሁ? ከገሊት ወይዘሮ ገሌ ከሚባሉ ጋር ሽጉጥ አለ፣ ውሰድና ድፋው። ከዛ በኋላ ይሄው የአገልግሎት አጋር እኙ መጥተዋል። ታላቁ አባታችንን አስገድለዋቸዋል። ሰሞኑን እንኳን ከዲማ ሚዩት ያደርጉልኝ አባታችን ከዲማ ሲመጡ መንገድ ላይ ሰው ገይተው አባ ገብርኤል እረ አባታችን እንዴት አልፈን እንሄዳለን? እንዴት አልፈን እንሄዳለን? ይህን ጉዳይ ተው ሲባሉ እኛ አባ ገብርኤልን ባለፈው እንዳሳየዋችሁ ከጋርዶቻቸውና ከነ ዓለሙ ጋር በመሰባጠር ከነ ሮቤል ጋር በመሆን አስከሽክሸዋቸዋል። ይሄው ቅዱስ ሲኖዶስ የወሰነው አውቋል። ከታጣቂዎች ጋር የሚሰሩት ነገር ይሄው። ታጣቂዎቹን አምጭልኝ፣ ለመኑ ታጣቂዎቹን አምጭልኝ። ታጣቂዎቹን አምጭልኝ። አብረው ድራፍት ሲጠጡ ያለውን አምጡ። ጫት ቤት ሁሉ አለ። በነገራችን ላይ ጫት ቀንጥሰው ሁሉ ሲሰጡ ሌላ ለአእምሯችሁ የሚሰቀጥጥ ነገር አለ። ስለዚህ ተወሰነ። ላክልኝ። እሺ እልክልሻለሁ። እሺ አንዴ ልላክልህ ላሳያችሁ። አንዋሽም። ለምንድን ነው የምንዋሸው? እውነትን እውነት ብለን ነው ዘመናችንን መጨረስ የምንፈልገው። ማንም ደግሞ ከቅድስት ቤተክርስቲያን አይበልጥም። አንተ ተልመጥመጥ፣ አንተ ትላመተ ምናምን በለኝ፣ ችግር የለውም። አይዞ ውሃ እየጠጣ ስማኝ። ሼር ኮፕሊንክ አድርጉ። ይሄ የምታዩት ነው። አንደኛው ሸኔ አመራር እየሰጡ ነው። ከዛ ካለሚቱ ጋር ደግሞ ታገኟታቸዋላችሁ። እሺ ሌላኛው ድራፍት ቤት አላሳይም። ዋርኒንግ ይሰጣል። እንደ አብሳላት ዋርኒንግ ሰጣት። ባለፈው አሳይታ ነው ድራፍቱን እንትን ያለው። ድራፍቱን አታሳየዋ። ከድራፍቱ በላይ አታሳይም እንዴ? እሺ ማየት ትችላላችሁ። እነዚሁ ሴቶች አንድ ሴት አንዶን እንደዛ ነው። ወረደች። እሺ ስለዚህ ማየት ትችላላችሁ። ይሄ ውሳኔ ተሰጥቷል። ከመጣች አስገቧት። ሶስተኛ ለጋምቤላ ሀገረ ስብከት ሐዋርያዊ አገልግሎት በደንብ ስሙ። ሐዋርያዊ አገልግሎት በጠቅላላ ጽሕፈት ቤቱ የገዛውን ተሽከርካሪ በማስያዝ
ለጋምቤላ ሀገረ ስብከት ሐዋርያዊ አገልግሎት በጠቅላይ ጽሕፈት ቤቱ የተገዛውን ተሽከርካሪ በማስያዝ ያለ መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ፍቃድና እውቅና ውጪ የተበደሩት ብድር የቤተ ክርስቲያናችንን ማዕከላዊ አሰራር የሚጥስና የንብረት አያያዝ ስርዓትን የሚጻረር በመሆኑ በአፋጣኝ ዕዳውን በመክፈል የተሽከርካሪውን ሊብሬ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት እንዲያቀርቡ እና ክህነትና በአስተዳደር ጉዳዮች አፈጻጸም ዙሪያ ቀኖና ቤተክርስቲያንን አክብረውና አስከብረው በሕገ ቤተክርስቲያን የተመደቡባቸውን አህጉረ ስብከት እንዲመሩ ህዝቡን ከህዝብ ከማጋጨት ድርጊት ተቆጥበው አባታዊ ክብሩን ጠብቀው ካህናትንና ምዕመናንን ያለ መከፋፈል በአንድነት እንዲያስተዳድሩ ሆኖ ይህ ደብዳቤ ከተላለፈበት ቀን ጀምሮ ወደፊት ተመሳሳይ ጥፋት ፈጽመው ቢገኙ የቅዱስ ሲኖዶስ ምልዓተ ጉባኤ የመጨረሻ ውሳኔ የሚሰጥበት መሆኑን በጥብቅ እናስታውቃለን። እግዚአብሔር ኢትዮጵያን ይባርክ። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት። ከዛ ግልባጭ ለፌዴራል ፖሊስ ምናምን አይደለም እሳቸው እንደሚያደርጉት ማለት ነው። እሳቸውን አይታችኋል አይደለ? ለደህንነት ቢሮ፣ ለፌዴራል ፖሊስ፣ ለምናምን ነው የሚሉት። ቤተክርስቲያናችን እንዲህ ነው የምትለው። ግልባጭ ለቅዱስ ሲኖዶስ ጽሕፈት ቤት፣ ለቅዱስ ፓትርያርክ ልዩ ጽሕፈት ቤት፣ ለብፁዕ ወቅዱስ ፓትርያርክ ጽሕፈት ቤት፣ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት አዲስ አበባ፣ ለጋምቤላ ሀገረ ስብከት፣ ለጋምቤላ ክልል አስተዳደር ጽሕፈት ቤት፣ ለጋምቤላ ከዛ በኋላ ለቤንሻንጉል ጉሙዝ ክልል አሶሳ ሀገረ ስብከት፣ ለቤንሻንጉል ጉሙዝ ክልላዊ አስተዳደር ጽሕፈት ቤት ይህንን በግልጽ ታውቋል ማለት ነው። ከዛ በኋላ ይሄ ደብዳቤ በአባሪነት የያዘው ደብዳቤ አለ። አባሪነት ደብዳቤውንም ላንብብላችሁ። ሌላ ደብዳቤ 24/2/46 ዝባር 902 ዝባር 2018 በ12/09/2018 ለብፁዕ አባ ሩፋኤል የጋምቤላ ክልል የቤንሻንጉል ጉሙዝ አሶሳ የቀሌምና ወለጋ ደቡብ ሱዳን አህጉረ ስብከት ሊቀ ጳጳስ ጋምቤላ ግንቦት 3 ቀን 2018 ዓመተ ምህረት በተደረገ የቅዱስ ሲኖዶስ ምልዓተ ጉባኤ ብፁዕነቶ የጋምቤላና የቤንሻንጉልን ጉሙዝ አሶሳ ሀገረ ስብከትን ብቻ እንዲመሩ ተወስኗል። ስለዚህ ከግንቦት 3 ቀን 2018 ዓመተ ምህረት ጀምሮ የጋምቤላና የቤንሻንጉል ጉሙዝ አሶሳ ሀገረ ስብከትን ብቻ በሕገ ቤተ ክርስቲያን አንቀጽ 54 በተደነገገው መሰረት እንዲመሩ በቅዱስ ሲኖዶስ ምልዓተ ጉባኤ የተወሰነ መሆኑን እናስታውቃለን። እግዚአብሔር ኢትዮጵያን ይባርክ። አባ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖት። አሁንም ግልባጩ እንደዛው እንደተጠበቀ ነው። ይህ ደብዳቤ በቅዱስ ሲኖዶስ ሲሰጥ የቤንሻንጉልንና የጋምቤላ ጉዳይ በጥልቀት አልታየም ነበረ። እርግጠኛ ሆኜ ነው የምነግራችሁ። ከሌሎቹም የከፋና የከረፋ ነገር የተደረገባቸው ናቸው። ስለዚህ ይሄንን ሂደት እኛ ቀጠለን። ኧረ የሚያኖር ነገር የለም ብለን አንድ መኪና ተያዘ ሲባል እዛ ደግሞ 5 መኪና ተቆርጥሟል። ሌላ ከባድ ክህነትን አውቶማቲካሊ የሚያሰርዝ መሰል ነገሮች የቀኖና የዶግማ ጥሰቶች ስርዓተ ቤተክርስቲያን ያላማከሉ አያሌ ነገሮች በጋር ታይተዋል። ስለዚህ እግዚአብሔር የተመሰገነ ይሁን። የነበረው ሂደት ከጋምቤላም ከቤንሻንጉል ወንድሞቻችን ጋር አባቶቻችን ጋር በመመካከር ቀጥታ ወደ ቅዱስ ሲኖዶስ አባቶች ጋር በመደወል ወደ ጠቅላይ ቤተ ክህነት ጋር በመደወል ነገራችን ወደ አደባባይ ከመውጣቱ በፊት አንድ ነገር በሉልን ብለን አባቶቻችንን ለምነናል። እዩልን ነው፣ ሌላ ነገር እኮ አይደለም። እዩልን፣ ሌሎች እንዳይስቁብን።
እንግዲህ ያለፈው አርብ ውሳኔ ተወስኖ ዛሬ ወደ አዲስ አበባ በሰላም መጥተዋል። ይሄን ስላችሁ ግን መጀመሪያ ላይ ይሄን ነገር ነው የተናገርያለሁ። ሌላ አንጃ ግራንጃ ወደ ሶሻል ሚዲያ ላይ አባታችን ከምናወጣ በቃ እርሶ ወደ አዲስ አበባ ይሄዱና ከአባቶች ጋር ተነጋገሩ። ወንድሞችዎት ናቸው። ከአባቶችዎት ጋር ተነጋገሩ። ያለበለዚያ ግን እኛ ዝም ብንል ነገሩ ዝም አያሰኝም። ከባባድ ነገር ይፈጠራል። እባክዎ አባቴ በቀን በሌሊት ነው የለመንኳቸው። በቀን በሌሊት ከዛ ጎረምሳ ልከው ያሰድቡኛል ሲፈልጉ። አንዳንድ በቅራቅም የተደለሉ ምንም አታመጣም ትጮሃለህ እንጂ ዋሽቼ ከሆነ ውሸታም ነህ በሉኝ። እዚህ ያላቸው ወንድሞች ውሸታም ነህ ቢኒያም አልለመንካቸውም በሉ። ከዛ መረጃ አመጣለሁ። ለምኛለሁ። እኔ በውስጥ ሳላናግር ወደ አደባባይ የማመጣው ምንም ነገር የለም። ለምኛለሁ፣ አባቴ ብዬ ለምኛለሁ። ለምን እንዳልኳችሁ አሁን ጽላት መሸጥ 30 ሚሊዮን ሰብስቦ 600 ሺህ ብር መስጠት፣ ኧረ ከዛ የባሰ ነገር፣ ኧረ ከዛ የባሰ ነገር፣ ኧረ ለጆሮ ጭው የሚል ነገር። ኧረ ተው አባቴ፣ ኧረ ተው አባቴ። አልሰማሉ። ከዛ ጉዳዩን ቀጥሎ አላቆምም። እንዳልኳችሁ ወይዘሮ አለሚቱም ጋር እኔ ነኝ የደወልኩት እያንዳንዱን ነገር። እሺ ጋሽ ቢኒ ይቅርታ፣ የቀድሙን ፎቶ መልሰህ አታሳይ። እዛ እጃቸው ላይ የሆነ እንትን መጠጥ ነገር ስላለ ጎረምሳው ሰው እንትን ዋርኒንግ እየሰጠነና እንትን ላይ ላይቭ ላይ እና ሌሎቻችሁ ደግሞ ኮፒ ሊንክ አድርጉ ፕሊስ። ኢንፎርሜሽን እያገኘን ያው ቤቱን ኤክስፖዝ እንደምናደርግ ታውቃላችሁ አይደል? ኦርቶዶክሳውያን እየተረዳደን ቴንክ ዩ። እሺ ጽራ ጽድቅ መቀጠል ይችላሉ። አጥፍቼም ከሆነ አጥፍታል ማለት ይችላሉ። ይቀጥሉ። እድሉን ለእርሶ ሰጣለሁ። ከዛ እንቀጥላለን። እሺ አመሰግናለሁ ቢኒያም። ሁላችሁ እንደምን አመሻችሁ። ምን አጠፋህ የሚባለው እዚህ ውስጥ መግባት የሌለበት ነገር ነው። እንግዲህ ፈጣሪ የተመሰገነ ይሁን። በእውነት እንደዚህ ባጭር ቀን ይሄንን እየገነገነና ስር የሰደደ መከራ እንላቀቃለን ብለን አላሰብነውም ነበረ። ብዙ ድካም ይጠይቃል፣ ብዙ ማገዶ ይፈጃል፣ ብዙ መስዋዕትነት ያስከፍላል። ነገር ግን ከቤተ ክርስቲያን አይበልጥም። የተከፈለው መስዋዕትነት ተከፍሎ ቤተክርስቲያን ትዳን በሚል ጀምር ነው። እግዚአብሔር መንገድ በመክፈት የሰራው ስራ ትልቅ ስራ ነው። እግዚአብሔር እንግዲህ ያክብርልን። ቤተክርስቲያን ዋጋውን ትክፈልህ። ራማም ብዙ ስራ ሰርታችኋል። እውነት ለመናገር ብዙ እዚህ ምድር ላይ እዚህ ቦታው ላይ ሆኖ ከሚዋጋው ከሚለፋው ባልተናነሰና ከዚያም በላይ ብዙ ስራዎችን ሰርታችኋል። ሌላው ይሄ ደብዳቤዎችን እየሰማው ነበር። አሁን በእኛ ሀገር ምን አይነት አባባል አለ? ባለየ የመከሩት ዕለት ቁንጫ የለቀለቁት ዕለት ይብሰዋል ይባላል። አሁን የሀገር ቤት በበት የሚለቀለቅ ቤት ቁንጫ ሲበዛ በበት ሲለቀለቅ የዚያን ቀን እንደገና ቁንጫው የመጨረሻ ይፈላል እና ይሄ ደብዳቤው ከወጣ በኋላ እንደውም ባሳቸው ሰውየው። ለዚያ ነው ባለየ መከሩት ዕለት ቁንጫ የለቀለቁት ዕለት ይብሰዋል ይባላል። ከዚያ በኋላ ነው ያሳበዳቸው። ዲማ ላይ ሄደው የዘረፉት ገንዘብ እኮ አንድ ጥሩ የሆነ ቤተክርስቲያን ሊያነጽ የሚችል ገንዘብ ነው። 2 ሚሊዮን ወስደው 600 የሚባለው እንግዲህ እንደምንሰማው እስካሁን ድረስ ለጠቅላይ ቤተ ክህነት 1 ሚሊዮን የሞላ ብር አስገብተዋል ሲባል ሰምተን አናውቅም። ነገር ግን እንደው እንደ ምሳሌ በወስድነት መንገሽ ማለት አነስ ያለች በ10 ምናምን ቤተክርስቲያን ትንሽ የተንጠባጠቡ ማለት ብዙ
ህዝብ የሌላቸው ናቸው። 18 ቤተክርስቲያን አሉ። ገና በታሳቢ በ2018 4 ሚሊዮን ተቀብለዋል። እስካሁን ገና በታሳቢ ነው። ገና ዋናው ሰኔ መጨረሻ አካባቢ ገና ይሰራ ይሳቡ። አስቀድሞ ግን እስካሁን የተወሰደው 4 ሚሊዮን አካባቢ ተወስዷል። ሌላው ይሄ ጋምቤላ ላለቀ አድባራት ዞሮ ዞሮ የሳቸው ጉድ ምን ተነግሮ ያርቅም። ነገር ግን እኛ አሁን የጋምቤላ ምዕመናን እና ካህናት በጠቅላይ ቤተ ክህነት እውነት ለመናገር ቅሬታ አለበት። ለምን ይባል ይህ ሰውዬ ከመጀመሪያ እስከ መጨረሻ ድረስ አንድ መልካም ታሪክ የለውም። መጥቶ ላይ ዘኬ በመብላት ብቻ ነው ትልቁን ስራ ሰሩ የሚባለው። ዘኬ ይወዱ ነበር፣ በቃ እሷን እየበሉ አደጉ። ከዚያ በኋላ ወደ ቴፒ 1-3 ደብሮችን በአስተዳዳሪነት እየሰሩ ነበረ። ይሄ አማራ አንተ ኦሮሞ፣ አማራ ወንድሞ አንተ ወሎዬ፣ ጎንደሬ ወዲ እንዲመታህ ነው እኮ ጎንደሬ ወዲ ያጠቃህ ነው እኮ እንደዚህ ሊያደርግህ ነው እየተባሉ እያሉ ሲያባሉ የነበረና ከዚያ ነፍሳቸውን ለጥቂት አስመልጠው የወጡ ለመጥፎ ነገር ተፈልገው የነበሩ ናቸው። ጉጂ ዞን ላይ ጋምቤላ ከሰሩት በደል ያልተናነሰ የጉጂን ህዝብ በድለው አሰቃይተው ብዙ ወንጀል ሰርተው ጵጵስና የሚባለው ነገር ሳይታሰብ ክህነት ሲሰጡ እንደነበረ፣ ቅስና ዲቁና ሲሰጡ እንደነበረ፣ ስማቸውን አቡነ ተክለ ሃይማኖት ብፁዕ አቡነ ተክለ ሃይማኖት እያስባሉ በየቤተ ክርስቲያናቱ ሲያስነሱ የነበረ እንደሆነ ጠቅላይ ቤተ ክህነት እንደሚያውቅ መረጃው እንደነበረው እየሰማን ነው። ነገር ግን ይሄ ሁሉ ጉድ ተሸክመው ወደ ጋምቤላ አምጥቶ የዘፈዘፈብን ጠቅላይ ቤተ ክህነት ላይ ራሱ ትንሽ ቅሬታ አለን። ቢያንስ በቀጣይ እንዲያከክስ እንፈልጋለን። ለጋምቤላ ህዝብ የሚመች ማህበረሰቡን ሁሉንም ያካተተ ለሁሉም ሊጠቅም የሚችል ብዙ አሁን ለምሳሌ ኦሮሚያ ክልል ጥግ ላይ ስለሆን ብዙ የኦሮሞኛ ቋንቋ ተናጋሪ ጠንካራ ክርስቲያኖች አሉ። እነሱንም ሊያስተምርና ሊመክር የሚችል አባት ቋንቋ የሚችሉ ማህበረሰቡንም ሁሉንም እኩል ከዘረኝነት ነፃ የሆነ አስተዳደር ሊዘረጉ የሚችሉ አባት ቢሰጠን ጠቅላይ ቤተ ክህነት እንመኛለን። ያለፈው በደል ድጋሚ እንዳይበደል ነው እንጂ ያሳቸው ተነግሮ ማያልቅ የአቡነ ሩፋኤል ጉዳይ ተነግሮ ስለማያልቅ ብቻ እግዚአብሔር እናንተን ያቆይልን። እንደዚሁ በሃይማኖታችሁ ጠንክራችሁ እስከመጨረሻው እንድትዘልቁ እግዚአብሔር ያበርታችሁ። ይሄ ነው ያለኝ። እንግዲህ ቀጣይ እስቲ ደግሞ ሰዎች አስተያየት ይስጡና ጨምራለሁ። ማማይሰማ እሺ፣ እናመሰግናለን። እንግዲህ የቤንሻንጉልና የጋምቤላን ጉዳይ ስቀበል ወይንም ጉዳዩን ሳይ እንዲህ በአንድ ጀንበር ብድግ ብዬ ልስራ ያልኩት ምንም ነገር እንደሌለ ሁላችሁም መረዳት አለባችሁ። ለዛውም አንዳንድ ጊዜ ጥያቄ ይዞ የሚመጣው ሰው ማነህ፣ ምንድነህ፣ እንዴት ነህ፣ ሰነድ ምን ይመስላል፣ በጠነከረ ነገር ለምን መቼም ለቤተ ክርስቲያን ጠላት ሆኜ ዘመኔን ከምነካ ዛሬ ብሰበሰብ ደስታዬን አልችልም። ስለዚህ ያለ መረጃ ያለ ማስረጃ ከዛ በኋላ ባለ ጉዳዩን በማናገር በማስለመን ጭምር ያ ነገር ነው። ይሄ መኪና ይዞ መፈርጠጥ፣ ሰውየው መኪና ይወዳሉ እና ሰባራ ባቡር ሲታደር የሰባራ ባቡር ሰው ናቸው። ገዳማዊ ህይወት የላቸው። ቤተክርስቲያን ከእንግዲህ ክህነት ወይም ጵጵስና ወይም ክህነት ለምትሰጠው ነገር በጣም መጠንቀቅ አለባት ብዬ አስባለሁ። አሁን ቅድም ወንድማችን ጉጂ ላይ አባ ተክለ ሃይማኖት ተብለው እያሉ እሳቸው አስተዳዳሪ ነበሩ እና ብፁዕ አቡነ ሳውሪዎስ የአህጉረ ስብከቱ ሊቀ ጳጳስ ሆነው ወደዛ ቦታ ሄዱ። ልክ አሁን ቄለም ወረዳ ላይ እንዳደረጉት መኪና የተውጠፉ ሊቀ ጳጳሱ ሲሄዱ እሳቸው አስተዳዳሪ ሆነው አልሰጥም መኪና ብለው በብዙ ዝጊዮታ ነው መኪናውን የመለሱት። ያ ብቻ እንዳይመስላችሁ። አሁን ዛሬ እስከ ጅማ 2 መኪና ነው የመጣው፣ 4 ፖሊስ ነው የመጣው። 4 ሰዎች አብረው ነበሩ። ዴንግ ነበረ፣ አለሙ ነበረ፣ አዱኛ ነበረ፣ ኤጲሳ ነበረ።
ከዚያ በኋላ ሁለቱ ፖሊሶች አንደኛውን መኪና ይዘው የቀለም አውረጃ ተወስኖ ተሰጥቷል። መልሱ መኪናውን ተብለው ማለት ነው። እንግዲህ ከሶማሌ ተራ ጋር ሊያሳርዱት ይሆን አይታወቅም። ሌላ ኮተታቸውን ይዘው ነው የመጡት እንጂ መኪናውን አሁንም አላስረከቡም። ያ ብቻ እንዳይመስላችሁ። አሁን ጠቅላይ ቤተ ክህነት መኪና ሲይዘው እንዲወሰዱት ገንዘብ ምናምን አው ደረቅ ቼክ አያለ ያለ ከሁሉ በላይ እንዳልኳችሁ አውቶማቲካሊ ክህነትን የሚያስረግፍ ክህነትን የሚገፍ መረጃ አለ። ግን ቤተክርስቲያን ስርዓት ስላላት በጥቅምት ሲኖዶስ እንጠብቃለን። እንግዲህ አሁን ከፖለቲካውም ጋር ሊያጋቡት ይፈልጋሉ እኚህ ሰውዬ እንዳልኳችሁ። በዚህ አጋጣሚ እንግዲህ የጋምቤላ እና የቤንሻንጉል አስተዳዳሪዎች ከልብ ነው የምናመሰግነው። አንደኛ በቤተክርስቲያን ጉዳይ ላይ ጣልቃ አልገባችሁም። በተሰጣችሁ በደረሳችሁ መሰረት ምንም ነገር ሳታደርጉ ለህዝባችሁ ደህንነት ለቤተክርስቲያን ክብር ያደረጋችሁትን ነገር ወይዘሮ አለሚቱ እንዲሁም ደግሞ የቤንሻንጉል ጉሙዙ ከልብ እናመሰግናለን። እግዚአብሔር ይስጥልን። ቀጣይ ነገር እንግዲህ ወደ ቤት ገብተዋል። እንግዲህ ቤት ገብተዋል፣ እንደ ቤት ልጅ ይታያሉ ማለት ነው። ይሄ ጉዳይ ግን የእኚህ ሰውዬ ጵጵስና ከጥቅምት በኋላ የሚቀጥል ከሆነ አሁንም የምንናገረው ምንድነው? በማስሞን ዳሩ ይሽሞንሞናል ብዬ አላስብም። እንግዲህ ጵጵስና ሲሻር ምን ይሆናሉ የሚለውን ሁላችን እናየዋለን ማለት ነው። እና ስርዓተ ቤተክርስቲያን ሚስጥረ ክህነትን አውቶማቲካሊ የሚያሰርዝ አያሌ ነገሮች አሉ። አንድ ሳይሆን አያሌ ነገሮች አሉ። ይህም በእውነትና በእውነት ነው የምነግራችሁ። በነገራችን ላይ እዚህ ጋር ቁጭ ብለን ጳጳስ ስለተባለ ካህን ስለተባለ ሰው ማውራት እንዴት እንደሚከብድ እናውቃለን። እውነቴን ነው የምነግራችሁ። ብዙ ነገር ነው ሰፈር የምናደርገው። አንዳንዴ ከውጭ የውስጡ ከባድ ነው። የሆነ ሰው ስትነኩ ጅሪው ነው የሚነሳባችሁ፣ ጅሪው። አንዳንዱ ደግሞ ስትነኩት በቃ አለ አይደለ መተተኛና አስማተኛ በሱዳን ምናምን ነገር ቅራቅንቦ የሚሰራ የማይልክባችሁ ነገር የለም። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። መጽሐፍ ቅዱስ በሁሉ አመስግኑ አይደለም የሚለው? ዝም ብላችሁ እኮ ሲሳካ አይደለም አመስግኑ የሚለው። ስትበሉ ስትጠጡ ብቻ አይደለም እኮ አመስግኑ፣ በሁሉ አመስግኑ ነው። ፈተናም ሲበዛ መከራም ሲበዛ እኔ ሐሰተኛ አጥማቂያን ስቃወም በዚህ ቦታ ላይ ቀድሜ ለግርማ ነግሬዋለሁ፣ ለልጁም ነግሬዋለሁ። እንደራደር ነው ያለኝ፣ እንርዳህ ነው ያለኝ። አያችሁ፣ በድካማችሁ በተቸገራችሁበት በተሰደዳችሁበት ፍራንክ እንስደድል ነበር ሲለኝ ነበር። እንደዚህ ደግሞ ሲሉኝ እኔ በጣም ነው የምናደደው። በዚህ አጋጣሚ በእኚህ ሰውዬን ጉዳይ ላይ በውስጥ ያናገራችሁኝ ሰዎች ዘመን ይመጣል፣ ተው ያላችሁኝ፣ ልትደራደሩኝ የሞከራችሁ፣ በስደቴ ላይ ያላገጣችሁ፣ በቤተ ክርስቲያን ላይ ያላገጣችሁ ነግራችኋለሁ። እንደው አንድ ቀን ልትገነዘቡኝ ትችላላችሁ። እዚህ ኮነ አጥማቂ ግርማ ስቃወም ካናዳ ላይ አንድ የተጀመረ ኬዝ ነበረኝ። እኔ ፈልጌ አይደለም፣ ራሳቸው መተው ነው ተጀምሮ ፕሮሰሱ። አትንካ እነ ግርምቾን አትንካ። እዚህ ካሉ ሰበካ ጉባኤዎች አንዳንዶቹ የነ ግርማ ናቸው እና ተው እያሉ ነው። ቢኒ ፍቅረ ኢየሱስ እኛ እንወዳለን። እኔ በግሌ ደግሞ ምንም ካህን ብሆን እነዚህ ሰዎች ደግሞ ሰበካ ጉባኤ ስለሆኑ ምናምን እና የኛ ሰው ያልኳቸው አንድ ነገር ነው። እኔ እኮ ካናዳ ሊሄድ አይደለም ኦርቶዶክስ የሆንኩት፣ አሜሪካ ለቅራቅ እንቧ አይደለም ኦርቶዶክስ የሆንኩት። አሁን ሰርዙት፣ አሁን ሰርዙት የጀመሩትን ነገር። እሳቸውም ጎበዝ ናቸው፣ ሰረዙት። እግዚአብሔር የተመሰገነ ይሁን። ሞቴን እመርጣለሁ። እኛ ሰው ግን ግርማን ካናዳ ላይ ተስፍዬ መጥቷል። ግርማ ካናዳ ላይ እንዳያገለግል ስንይዘው ሄኖክንም ስንይዘው እኛ ሰው እዚህ የመጣው እኔን እንደዛ አይነት ነገር ያደረጉኝ ስደተኛ እኮ ነኝ። በነገራችን ላይ ወይ ሲመጣ ከሆነ ቦታ ገንዘብ አገኛለሁ ብዬ አላስብም። የቤት ኪራዩ ኢንተርኔቱ ምናምን 3 ዓመት ሆነ ከተሰደድኩኝ። እኛ ሰው እዚህ መጡ። ታምናላችሁ?
እዚህ ቤት መጡ። መፈናፈኛ ሳጥቻለሁ። እዚህ ተረባርበናል። ትውልዱ አስቁመናል ካናዳ። ከዛ በኋላ ሲመጡ አንቱ ክፉ ሰው ያኔ እንዲያደረጉኝ እርሶ መጥፎ ሰው አላልኳቸው። መቼ ይቅርታ ጠየቁ። እኔ ነበርኩ ግርማን ለመጀመሪያ ጊዜ ያመጣሁት። እኔ ነበርኩ ግርማን ያመጣሁት። ስለዚህ ተሳስተናል፣ ፍቅረ ኢየሱስ ተሳስተናል፣ ልጃችን በእውነት ምናምን ሲሉኝ እኔ ሳኩኝ። እርሶ እኮ በጣም ክፉ ሰው ኖት። የካናዳ ጉዞዬን ይሄኔ እኮ እዚህ ምድር ላይ እኮ አልዘፈዘፍም ነበረ። ይሄኔ እኮ እንዲህ ምናምን አልሆንም ነበረ። እርሶ በጣም ክፉ ሰው ኖት አባታችን። እርሱኝ እኮ ናቸው። ለአንዳችሁም አላልኩኝም እኔ። ችግር የለም አባታችን፣ እግዚአብሔር ያክብሮት። እናንተ ከተዋችሁ ጥሩ ነው። እንዲህ ብለውኛል ምናምን አላልኩም። ይሄው ጽርሐ ጽድቅ መናገር ይችላል። አባታችንን ቀን ከሌሊት ስለምናቸው ነበር። ዋሻው ጽርሐ ጽድቅ ትክክል ነው። እያንዳንዱን ጉዳይ እየተነጋገርንም እየሰማነውም ስለነበረ ለዚህ ሳይደረስ አባታችን እስካሁን የጠፋው ጠፍቷል። ታሪካችን ጉዳችን ወደ አደባባይ አይውጣ፣ እሱ ይበቃዎታል። ወደ ሲኖዶስ ሄደው ጠጋ ብለው ይቅርታ ጠይቀው ጸሎተውን እያደረጉ ይቀመጡ፣ ገመናችን ይሸፈን፣ አደባባይ ይውጣ የሚል ብዙ ጥያቄዎችን አቅርበ ነበረ። ሰውየው እንኳን ያኔ አሁን ራሱ እስከዛሬ ድረስ ጳጳሳቶችን ሽምግልና ልኬያለሁ እና አባገሌ እናናገርልሃለን እኛን ጨርስልሃለን ብለውኛል። ጋምቤላን አለቅም፣ ጋምቤላን ከመለቅ ሞት ይሻለኛል እንዳታስቡ አይዟቸው እያሉ ተከታዮቻቸውን ገና ተስፋ እየሞሉ ነው ያለው። ሰውየው መስማት የሚባል ነገር አልፈጠረባቸውም እና ጠፋ ያለው ከተማ ነጋሪት ቢጎሰም አይሰማ የሚባል ነገር ነው። የፈለገው ነው ብልህ ከጎረቤት ይማራል፣ ሞኝ ግን ከራሱ የማይማረው ምንም ነገር የለም። ትልቅ የሚባል ነገር ወደ ጭንቅላታቸው የሚገባ ነገር ስለሌለ እንጂ ብዙ ደክማል፣ ብዙ ለፍታል። ተደጋጋሚ ያሳየኝ ያሰማኝ ነበረ። ብዙ ደክማል፣ ያው አልተሳካም። አደባባይ ላይ ጉዳችን እንዲወጣ የቤተክርስቲያን ገመና እንዲወጣ ሆኗል። ተሸክመው ነው ችለነው የኖር ጉድና ያውም ሙሉ አልወጣም። ሁሉ ቢወጣ ደግሞ ሌላ ነገር ነበረ። እግዚአብሔር የተመሰገነ ይሁን። ያው እልባቱን አገኘ እንጂ በልህ ብዙ ነገር እንድናወጣ ብዙ ነገር እንዲሰማ ሊሆን ነበረ። ያው ለዚህ ተደርሷል። እንግዲህ ያው የራሳቸው ጥፋት ነው። ቴንክ ዩ